አውቄ ገና ዝም ቤት ከገባው ድረስ ያኛውንም ደግሞ አውቄ ራሴ ይሄኛው ነው ትክክል አይደለም ብዬ ማገናዘብ የሚችል ጭንቅላት አለኝ እነሱ አይደሉም እስልምና ባይዘው ሰው ቢሰጥሽ ይነጥቁሽ ነበር በጣም አንቺ አሁን ኢክራምን እስልምናውን ቢሰጥሽ ይነጥቁሻል አላህ ነው የሚሰጠው አልহামዱሊላህ እንጂ ሰው የሚሰጥ ቢሆን ይነጥቀን ነበር ብቻ ግን በዚህ አጋጣሚ በቃ መናገር የምፈልገው ጥንካሬ ባትሆናቸውም ፈተና አትኑባቸው ለሂዳያ ሰበብ ሆኑ እንጂ ለሌላ ነገር ሰበብ ባትሆኑ ደስ ይለኛል እና በቃ ምለው ነገር ይሄንን ነው ለሙስሊሞች ጥብቅ ማስጠንቀቂያ በዩ መልእክት በዩ አላህ እና ረሱል ብዙ መስዋዕትነት የከፈሉበትን እስልምና እነሱ ጋር እኮ ማለት ነው ፊልሙ ላይ ነው ያየሁትና ኻሊድ ኢብኑ ወሊድ እንደዛ ጨፍጭፋቸው እነሱ ጋር ግን ሲገባ የተቀበሉበት መንገድ በጣም ነበር ደስ የሚለው ስቀው ፈገግ ብለው ነው የሚቀበሉት የነሱን ያህል እንኳን ባንሆን ቢያንስ ምንም ነገር ባናረጋቸው ብዬ አስባለሁ ባታረጉን እኛን ሰለምቶችም ብዬ አስባለሁ በቃ ሂዳያ ሰበቡን እንጂ የመጥፊያ ሰበባቱን እንዳለውና እስኪ